ሰላም እንኳን ወደ ሲምፕል ኮምፒውተር ትምህርት በሰላም መጣችሁ። በዛሬው ቪዲዮ የምናየው የሚሆነው ደግሞ ኮምፒውተራችን ላይ ያወረድነውን አፕ በቀላሉ እንዴት ወደ ስክሪናችን እንደዚህ ፊት ለፊት እንዴት እናመጣዋለን የሚሆን ይሆናል። እንደዚህ ፊት ለፊት ለማምጣት በቀላሉ አሳያችኋለሁ። አሁን ቀጥታ ወደ ቪዲዮ እንሂድ። እዚህ ጋር ስታርት ሜኑ እንመጣና ራይት ክሊክ እናደርጋለን። እዚህ ጋር ከላይ ኦል አፕ የሚለውን ይታያችኋል። ኦል አፕ የሚለውን እንደዚህ ራይት ክሊክ እናደርጋለን። እንደዚህ ያመጣልናል። እንደዚህ ያወረድናቸው አፖች እንደዚህ ተደብቀው ነው የምናገኛቸው። አንዳንዶች ፊት ለፊት አይመጡም። ካፕከት ምናምን ነገር ሶፍትዌር ከሆነ ይመጣል ወደዛ፣ ሌላው ግን ወደዚህ ነው የሚመጣው ማለት ነው። እና በቀላሉ እስኪ እኔ የሌለኝ ሚዲያ ፕሌየር የሚለውን ላሳያችሁ። እንደዚህ አንድ ጫን ብለን እንይዘዋለን። እንደዚህ አድርገን እዚህ ጋር ድራግ እናደርግና እንለቀዋለን ማለት ነው። ቦታው ጋር ስንደርስ እንደዚህ እናገኘዋለን ማለት ነው። እንደዚህ ያደረግን የምንፈልገውን አፕ ወደዚህ ማምጣት እንችላለን። ለማጥፋት ከፈለጋችሁ ደግሞ እንደዚህ ሌፍት ክሊክ እናደርግና እዚህ ጋር ዲሌት የሚል እናገኛለን። ዲሌት እናደርገዋለን ማለት ነው። ያንያ ደግሞ ዲሌት ማድረግ ከፈለጋችሁ እንዳይመለስ ከሆነ እዚህ ጋር ኮንትሮል ላይ እንሄድና ዳብል ክሊክ እናደርጋለን። ኖ አሚን ቀላሉ እንሄድ። እንደውም እዚህ ጋር ስታርት ሜኑ ጋር እንሄድና ሴቲንግ እንጫናለን። ከዛ እዚህ ጋር አፕስ የሚል እንፈልጋለን። አፕስ ላይ ክሊክ እናደርጋለን። ከዛ ኢንስታል አፕ የሚል አለ፣ እሱ ጋር ክሊክ እናደርጋለን። እዛ እንደዚህ ይመጣልናል ማለት ነው። የምንፈልገውን ከዚህ ጋር እንደዚህ ስናደርገው አንኢንስታል የሚል አለ። እንደዚህ ካደረግነው ያው ሙሉ ለሙሉ ነው የሚጠፋው ማለት ነው። እንደዚህ አድርገን ማጥፋትም እንችላለን። ከስክሪናችን ላይ ከሆነ ግን እንደዛ ዲሌት ካልነው ይሄድልናል ማለት ነው። ሌላ እንድሰራላችሁ የምትፈልጉት ነገር ካለ አሳውቁኝ። መልካም ቆይታ።